አሁን ወደ ምስራቅ አቅጣጫ ተመልክተን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ብለን ስንሰግድ የምን ስግደት ይባላል? የአምልኮት ስግደት ይባላል። ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ብለን አሁን ለኢየሩሳሌም ተራራ አይደለም የምንሰግደው፣ ለአብ በመንፈስ የሚሰግዱለት ጊዜ ይመጣል፣ እርሱም ዛሬ አሁን ሆኗል አላት። አያችሁ ስግደት ይሄ ነው። በቃ አሁን አምልኮት ተማረች። የትም ቦታ ሆነሽ ብትሰግጂ በመንፈስ ትሰግጃለሽ። በመንፈስ በምትሰግጅበት ጊዜ አሁን ተራራውም አይደለም ሁሉም አይደለም፣ ግን የመንፈስ ስግደት ነው ማለት። በመንፈስ ከሰገድሽ የኢየሩሳሌም ተራራ ወይም የሳማሪያ ተራራ አያስፈልግም ማለት። ስለዚህ ዛሬ በቤታችን እንሰግድልን የአምልኮት ጠዋት 21 ማታ 21 ጠዋት 27 ማታ 27 ስብሐት ለአብ ስብሐት ለወልድ እያልን ከሰገን የማይቋረጥ የአምልኮት ስግደት ይባላል። ኪላላይሱን ኢየሱስ የንስሐ ስግደት ይባላል። የማይቋረጠው ግን የአምልኮት ስግደት ነው። የአምልኮት ስግደት አቋረጥን ማለት ደግሞ ለተንኮልም ለየትኛውም ግፍ ተዘጋጀን ማለት ነው። የሚያመልክ ሰው አይዋሽም። የሚያመልክ ሰው አያታልልም። የሚያመልክ ሰው ክፉ አያደርግም። ክፋታችን እድገት ያገኘው ስላላመለክን ነው። እግዚአብሔር የአምልኮት ጊዜ ይስጠን። ብዙ ተንኮሎች፣ ብዙ ግፎች፣ ብዙ ሸፍጦች፣ ብዙ ምቀኝነቶች የበዙብን፣ ብዙ ምትሃቶች፣ ብዙ አስማቶች፣ ብዙ ጠማምነቶች፣ ብዙ ሟርቶች በሕይወታችን ውስጥ ልቀው የተገኙት ያመለክነው በባዕድ አምልኮ በስተጀርባ ነው። ለዛር ለውቃቢ ሰገዱ ቅድመ አያቶቻችን አያቶቻችን፣ ለመተት ለሟርት እጅ ሰጡ። ዛሬ መረን የተለቀቀ ያስተሳሰብ ባህሪና ስድ የሆኑ ያካሄድ ጠባያቶች ባህሪያቶችና መንፈሳዊነት ውስጥ ተደበላልቆብን ሁሉም ነገር መያዣና መድረሻው መወሰኛው ቦታ የጠፋብን አይነት ሆነናል። አየር ለአብ የሚሰግዱበት በመንፈስ ጊዜ ይመጣል፣ እርሱም አሁን ሆኗል፣ እርሱም ዛሬ ነው አላት። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ብለን ስንሰግድ የምን ስግደት ይባላል? የአምልኮት ስግደት ይባላል። ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ብለን ጠዋት 21 ማታ 21 ጠዋት 27 ማታ 27 ስብሐት ለአብ ስብሐት ለወልድ እያልን ከሰገን የማይቋረጥ የአምልኮት ስግደት ይባላል። ኪላላይሱን ኢየሱስ የንስሐ ስግደት ይባላል። የማይቋረጠው ግን የአምልኮት ስግደት ነው። የአምልኮት ስግደት አቋረጥን ማለት ደግሞ ለተንኮልም ለየትኛውም ግፍ ተዘጋጀን ማለት ነው። የሚያመልክ ሰው አይዋሽም። የሚያመልክ ሰው አያታልልም። የሚያመልክ ሰው ክፉ አያደርግም። ክፋታችን እድገት ያገኘው ስላላመለክን ነው። እግዚአብሔር የአምልኮት ጊዜ ይስጠን። እስቲ ተመልከቷቸው። ገንዘብ እንደ ልብ የሚያገኙ ሰዎች እንደ ልብ ይጠጣሉ፣ እንደ ልብ ይሰክራሉ። በኋላ ደግሞ ይታመማሉ። ጉበታቸው ይነካል፣ ጨጓራቸው ይላጣል። በቃ የሳቁ ጊዜ የነበረውን ነገር አያስቡም። በመጠጥ ይስቃሉ፣ በመጠጥ ይከባበራሉ፣ በመጠጥ ኃያል ይሆናሉ። ከዛ በኋላ ይደክማሉ፣ ይዝላሉ፣ ተስፋ ይቆርጣሉ። በዚህ አይነት ሂደት ብዙዎች ሰዎች አልፈዋል። ይሄ ሁሉ ደስታ ፍለጋ ነው። በስጋዊ ባህሪ ብቻ ይመቸን የምንል ከሆነ አይመቸንም። ለምን? የተሰወረ ሶስተኛ ፍጡር ጠላት አለብህ። ያ ሶስተኛው ፍጡር ምቾትን ይከለክላል። እንኳን በስጋ በመንፈሳዊም ህይወት እንኳ በአግባቡና በጸሎት የምንኖርበትን ህይወት ካለመድን አይመቸንም። ስለዚህ ትርምስምሱ የወጣ ትውልድ ነው የሚሆነው እና